ረሱል ታማው እስኪሞቱ ድረስ የነበራቸው ቆይታ። ለሁሉም ነገር መጨረሻ አለው። ረሱላችንም ተወለዱ በመካ 40 ዓመት ከኖሩ በኋላ ወህይ ወርዶላቸው የነብይነትን ማዕረግ አገኙ። ከ13 ዓመት በኋላ ወደ መዲና ተጓዙ። በመዲና የዳዕዋቸው ወርቃማ ጊዜ አሳለፉ። በመዲና 7 ዓመት ከኖሩ በኋላ የህይወታቸው መቋጫ የሆነው ሰበብ ተከሰተ። በኸይበር ጦርነት አንዲት አይሁዳዊ ሴት ረሱልን ሰለላሁ ዐለይሂ ወሰለም በግ ሰርታ ጠራቻቸው። ረሱላችን ሰለላሁ ዐለይሂ ወሰለም እንደማይመገቡ ስለምታውቅ በስጦታ መልክ ምግብ ሰርታ ሰጠቻቸው። በምግቡም ወዲያውኑ የሚገድል መርዝ አደረገችበት። ረሱላችን ሰለላሁ ዐለይሂ ወሰለም ከተወሰኑ ሰሃበቶቻቸው ጋር መብላት ጀመሩ። ረሱላችን ሰለላሁ ዐለይሂ ወሰለም ከበግ ታፋ ስጋ ከበሉ በኋላ ለሰሃበቶቻቸው እጆቻችሁን አንሱ፣ እንደተመረዘ ምግቡ ነግሮኛል ብለው መብላት ከለከሏቸው። ከሰሃበቶቹ ቢሽር ኢብኑ በራ ወዲያውኑ በመርዙ ምክንያት ሞተ። ሴትዮዋ ረሱልን ሰለላሁ ዐለይሂ ወሰለም ለመግደል በጉን እንደመረዘች አመነች። ረሱልም ለፍርድ ሲያቀርቧት ይቅር እንዲሏት ለመነቻቸው። ረሱልም እንዲህ አሏት፣ እኔ ይቅር ብዬሻለሁ፣ ግን የገደልሽው ሰው ስላለ የሱን ይቅር ማለት አልችልም። ለበሺር ሲባል የሁዲዋ ሴት ተገደለች። ረሱላችን በዚህ ክስተት ብቻ 2 ሙዕጂዛ ተከሰተላቸው። ሙዕጂዛ ማለት ለመልእክተኛ የሚከሰት አስገራሚ ክስተት ሲሆን ማንም እሱን በመሰለ ድርጊት መቀናቀን የማይችልበት ነው። አቅም የሌለው መናገር የማይችል የታረደ በግ ግልጽ በሆነ አረብኛ መርዝ እንዳለበት መናገሩ በተለምዶ የሚከሰት ክስተት አይደለም። በተጨማሪም ወዲያውኑ የሚገል መርዝ በልተው ወዲያውኑ አለመሞታቸው ሌላው ሙዕጂዛ ነው። መርዙ ወዲያውኑ ባይገላቸውም ለ3 ዓመታት በዝምታ በትንሹ ወደ ሞት እያቃረባቸው ነበር። አቡ ሁረይራ እንዳስተላለፉት ረሱላችን ሰለላሁ ዐለይሂ ወሰለም መጨረሻ የሞቱበት በሽታ ላይ ሳሉ የኸይበር ለት የበላሁት ምግብ ህመሙ በየጊዜው ይመላለስብኝ ነበር፣ በአሁኑ ግን ዋና ደም ስሬን ቆርጦታል ብለው መሞታቸው በጣም እንደተቃረበ ገልጸዋል። ሷሐበቶች ከሌላ ጦርነት በበለጠ በኸይበር ጦርነት ነበሩ። ብዙ የምርኮ ገንዘብም አገኙ። በይበልጥ ዳዕዋው መስፋፋት ጀመረ። መካ በረመዳን ወር በሙስሊሞች ቁጥጥር ስር መሆኗም ትልቁ ክስተት ነበር። ረሱላችን መካን ፈትህ አድርገው ሲገቡ ጥቁር ኢማማ ጠቅልለው ነበር የገቡት። መካ ሲገቡ ሱረቱል ፈትህን እየቀሩ ነበር። የካዕባ በር ላይ ሲደርሱ ላኢላሃ ኢላላሁ ወህደህ صدق وعده ونصر عبده وحزم الأحزاب وحده። በመቀጠልም ካዕባን 7 ጠዋፍ አደረጉ። ካዕባ ውስጥ ገብተውም ሰገዱ። 360 ጣዖቶችም ተሰባበሩ። የእስልምና ባንዲራ በመካ ከፍ ብሎ ተውለበለበ። ቢላል ካዕባ ላይ ወጥተው አዛን አደረጉ። ከሌላ ጊዜ በተለየ ሰዎች እንዲሁም ጎሳዎች እስልምናን ይቀላቀሉ ጀመር። ሷሐበቶችም ሱረቱል ፈትህን ሲሰሙ በጣም ደስ አላቸው። ቢስሚላሂር ረህማኒር ረሂም إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا። ምክንያቱም በሱራው የተረዱት የአላህ እርዳታ እንደመጣላቸው መካን ነፃ እንዳደረጉና ብዙ ሰዎች በቡድን ወደ እስልምና እንደሚመጡ ብቻ ነው የተረዱበት። ግን ጥቂት ሰሃባ ብቻ ነው በእውነት የተፈለገበትን የተረዱት። ይኸውም መሐመድ ሆይ አላህ ሀገሮችን ፈትህ ካደረገልህ ሰዎችን በብዛት ቡድን ሆነው ወደ ዳዕዋህ ተቀብለው ከሰሙ ሞትህ ተቃርቧል። ስለዚህ በተሕሚድና በኢስቲግፋር ለሞትህ ተዘጋጅ። የታዘዝከውን መልእክት አድርሰሃል፣ የተሰጠህን አደራ ተወጣሃል። አላህ ያስቀመጠልህ ህይወት ከዚህ የሚሻል ስለሆነ ወደ ሁለተኛው ዓለም ለመሻገር ተዘጋጅ የሚለው ነበር ከሱራው የተፈለገበት። ሰይዱና አባስ ረሱልን መካን ፈትህ ሲያደርጉ ይህን ሱራ ሲቀሩ ሲሰማቸው አለቀሱ። ረሱልም አጎቴ ሆይ ምን ሆነህ ነው የምታለቅሰው ሲሏቸው አላህ ይህን ሱራ ማውረዱ እነዚህ ክስተቶች መከሰታቸው የእርሶ ሞትን መቃረብ ያመላክታል፣ ለዛ ነው የማለቅሰው አሉ። እሱማ እንዳልከው ነው በማለት ረሱልም መሞታቸው እንደደረሰ አረጋገጡላቸው። አኢሻም እንዳስተላለፉት ረሱል ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ይህን ይሉ ነበር፣ ሱብሃነላሂ ወቢሐምዲህ አስተግፊሩሁ ወአቱቡ ኢለይህ። አኢሻም ከሌላ ጊዜ የተለየ ዱዓ እያደረጉ ነው ያሉት ብላ ጠየቀቻቸው። ረሱልም ሰለላሁ ዐለይሂ ወሰለም አላህ በኡመቶቼ የሆነ ምልክት ካየሁኝ
ተስቢህና ኢስቲግፋር እንዳደርግ አዞኛል። እኔ ደግሞ ምልክቶቹን አይቻለሁ ብለው መለሱላት። ረሱላችን ከሌሎችም ሰሃበቶች መሞታቸው እንደተቃረበ ያሳውቋቸው ነበር። ሙዓዝ ኢብኑ ጀበል ለዳዕዋ ወደ የመን ሲልኩት ሊሸኙት ወጡ። ሙዓዝን ተጭነው ረሱል ደግሞ አጠገቡ በእግራቸው እየሄዱ ወስያቸውን እየነገሩት ነበር፣ እየመከሩት። መጨረሻ ላይ እንዲህ አሉት፣ ሙዓዝ ሆይ ምናልባት ከዚህ ዓመት በኋላ ላታገኘኝ ትችላለህ። ምናልባት እኔ የሌለሁበት መስጂዴ ወይም በቀብሬ ታልፍ ይሆናል ሲሉት ሙዓዝ ደንግጦ አለቀሰ። ከረሱል ጋር የመጨረሻ ደቂቃዎችን እያሳለፈ እንደሆነም አወቀ። ረሱላችን ሰለላሁ ዐለይሂ ወሰለም ሐጀቱል ወዳዕ ካደረጉ በኋላ ወደ መዲና ተመለሱ። በመዲና ዙልሂጃ፣ ሙሐረምና ሰፈር ከቆዩ በኋላ በሰፈር መጨረሻ ወይም በረቢዕ መጀመሪያ ታመሙ። ይኸውም የአንድ ሶሐቢ የመቅበር ስነ ስርዓት በበቂዕ ታድመው ከተመለሱ በኋላ ነበር። የመጨረሻ በሽታቸውም የጀመረው በእሜቴ አይሻ ቤት ሳሉ በራስ ምታት ነበር የጀመረው። ይህ ክስተት አይሻ እንዲህ ብለው ያወሩታል። ረሱላችን ሰለላሁ ዐለይሂ ወሰለም ከበቂዕ ሲመለሱ ራስ ምታት ይዞኝ ወይኔ ራሴን ሲሉ ይሰማኛል። የዛኔ እኔ ነኝ እንጂ ራሴን ያመመኝ አሉኝ። ከዛን ቀን ጀምሮ ነበር የሞቱበት ህመም የጀመራቸው። ህመሙ እየበረታባቸው መጣ። በየቀኑ የአይሻ ተራ አልደረሰም እያሉ ይጠይቁ ነበር። የዛኔ የረሱል ሚስቶች ከአይሻ ጋር ሆነው መታመም እንደሚፈልጉ ተረዱ። በሚስታቸው መይሙና ቤትም ሳሉ ሚስቶቻቸውን ሰብስበው አይሻ ቤት እንዲሆኑ ፍቃድ ጠየቋቸው። እነሱም ፍቃዳቸውን ሰጡ። በአጎታቸው አባስ፣ አብዱል ሙጠሊብና የአጎታቸው ልጅ አሊ መሃል በመሆን ተደግፈው ወደ አይሻ ቤት ሄዱ። ቤት ሲገቡ ላያቸው ላይ ውሃ እንዲያፈሱባቸው ጠየቋቸው። ትልቅ ልብስ የሚታጠብበት መዘፍዘፊያ አድርጓቸው ውሃ ፈሰሱባቸው። ከዛም ሰዎች ዘንድ ሄደው አሰገዷቸውና ንግግርም አደረጉ። ረሱላችን ሰለላሁ ዐለይሂ ወሰለም ወደ ሷሐበቶች ሲሄዱ ራሳቸውን ጥፍር አድርገው አስረው ነበር። ሚንበር ላይ ሄደው ቁጭ አሉ። መጀመሪያ የተናገሩት ነገር ለኡሁድ ጦርነት ተካፋዮች ዱዓ ማድረግ ነበር። ከዛም ኢስቲግፋር አደረጉላቸው። በመቀጠልም ወደ ሷሐበቶች ዞረው እንዲህ አሏቸው፣ አንድ ባሪያን ፈጣሪ ከዱንያና ከአኺራ ካለው ሲያማርጠው ባሪያውም የአኺራውን መረጠ። አቡበከር በንግግሩ ማን እንደተፈለገበት ስለተረዱ እኛ መስዋዕት እንሆንሎት ሲሉ ረሱላችን ሰለላሁ ዐለይሂ ወሰለም አቡበከር ተረጋጋ አሏቸው። አቡበከርም የረሱልን ሞት መቃረብ ስለተረዱ በጣም አዝነው ሲያለቅሱ ረሱል ተመልሰው እንዲህ አሏቸው፣ ቃል ያ አባ በክር ላ ተብኪ ኢነ አመነ الناس علي في صحبته وماله أبو بكر ولو كنت متخذا خليلا من أمتي لاتخذت أبا بكر ولكن أخوة الإسلام ومودته لا يبقين في المسجد باب إلا سد إلا باب أبي بكر أبو بكر هوي أتالكس ከሁሉም ሰው ይበልጥ ውለታ ያለብኝ በብርም ሆነ በጓደኝነት የአቡበከር ነው። ከኡመቴ ኸሊልነት ቢሰጥ ኖሮ ለአቡበከር ሰጠው ነበር። ግን ይህ ውዴታ ለአላህ ብቻ የምሰጠው ነው። ግን የሙስሊሞች መዋደድና ወንድማማችነት አለ። ወደ መስጂድ የሚያስገቡ በሮች የአቡበከር ሲቀር ሁሉም ይዘጉ። ማለትም ሷሐበቶች ከቤታቸው ወደ መስጂድ የሚያስገባ በር ሰርተው ነበር እና አቡበከር ከቤታቸው ወደ መስጂድ የሚያስገባው ሲቀር ሁሉንም እንዲዘጉ አዘዙ። በዚህ ሐዲስ የምንረዳው አቡበከር ከሁሉም ሷሐበቶች የተሻለና የላቀ ደረጃ እንዳላቸው እንረዳለን። አይሻ ረዲየላሁ ዐንሃ ረሱል ከታመሙ በኋላ የነበረውን ሁኔታ ሲገልጹ በጣም በሽታው ጠናባቸው። ስገዱ ብለው ሲጠይቁ አይ እርሱን እየጠበቁ ነው። ሰገዱ ብለው ሲጠይቁ አይ እርሱን እየጠበቁ ነው ብለን ስንመልስላቸው በመዘፍዘፊያ ውሃ ጨምሩልኝ አሉ። ታጥበው ሊሄዱ ሲሉ ራሳቸውን ሳቱ። ደግመው ሲነቁ ሰገዱ ብለው ጠየቁ። እኛም አይ እየጠበቋችሁ ነው አልናቸው። በመዘፍዘፊያ ውሃ አድርጉልኝ ብለው ታጥበው ሊሄዱ ሲሉ በድጋሚ ራሳቸውን ሳቱ። ሲነቁ ሰው ሰገደ አሉ። አይ እየጠበቋችሁ ነው አልናቸው። የዛኔ ለአቡበከር እንዲያሰግድ መልእክት ላኩበት። አቡበከር ረቂቅና ብዙም የማይጮህ ሰው ስለነበሩ የረሱልን ሰለላሁ ዐለይሂ ወሰለም መልእክት እንዲያሰግዱ ሲነግሯቸው ዑመርን አንተ ብታሰግድ አሏቸው። ዑመር አይ አንተ ነህ የሚገባ በማለት እምቢ አሉ። አቡበከርም የዛን ቀን ዒሻ ሰላትን ኢማም ሆነው አሰገዱ። ከዛን ቀን ጀምሮ ረሱል ደክመው ያልመጡ ጊዜ እሳቸው ኢማም ሆነው ያሰግዱ ጀመር። ይህ አቡበከር ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሙስሊሞችን ማስተዳደር ስልጣን እንደሚገባቸው በግልጽ ያስረዳል። ከሁሉም በላጭ ከሆኑት ስራዎች ሁለተኛ ደረጃ የያዘውን ሶላት አቡበከር እንጂ ሌላ ሰው እንዲያሰግድ ፈቃደኛ አልነበሩም። አብዱላህ ኢብኑ ዘምዓ እንደገለጹት ቢላል ወደ ረሱል ይመጡና ለሶላት ሲጠሯቸው
ረሱል የሚያሰግዳችሁ ሰው ፈልጉ፣ ምክንያቱም በጣም ታመው ስለነበር። አብዱላህ ኢብኑ ዘምዓ ወጥቼ አቡበከርን ፈልጌ ስላጣኋቸው ዑመር እንዲያሰግዱ ነገርኳቸው። ዑመር ድምጻቸው ከፍ ያለ ስለነበር ሲያሰግዱ ረሱል ሰሟቸው። አቡበከር የት ሄዶ ነው? ይህ የማይሆን ነገር ነው ብለው አቡበከርን አስጠሯቸው። ዑመር አሰግደው ከጨረሱ በኋላ አቡበከርም አሰገዱ። የዛኔ ዑመር እንዲህ አሉኝ፣ እኔ ረሱል ያዘዙህ መስሎኝ ነው ያሰገድኩት እንጂ እንዴት እንደዚህ ታደርገኛለህ ብለው ተቆጡኝ አሉ። ይህ ሁሉ ረሱላችን ከሳቸው ሞት በኋላ በሰሐበቶች መካከል ለኸሊፋነት እንዳይጣሉ ብለው ነበር። አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም ትንሽ ጋብ ሲልላቸው በሁለት ሰሐበቶች ተደግፈው ወደ መስጂድ መጡ። አቡበከር ዙህር ሰላት እያሰገዱ ነበር። ረሱል መምጣታቸውን ሲያዩ የኢማምነት ቦታውን ለቀው ከማእሙሞች ረድፍ መቀላቀልን ፈለጉ። ረሱላችን ሰለላሁ ዐለይሂ ወሰለም አቡበከር በኢማምነት እንዲቀጥሉ ምልክት ሰጧቸው። ለደገፏቸው ሰሐበቶች አቡበከር አጠገብ እንዲያስቀምጧቸው ነገሯቸው። አቡበከር ቆመው እየሰገዱ ረሱል ደግሞ በጣም ስላመማቸው ተቀምጠው ሰገዱ። ረሱላችን የሞቱበት በሽታ በራስ ምታት ቢጀምራቸውም በጣም ከባድ ትኩሳት ነበራቸው። ለዛም በየተወሰነ ጊዜ በመዘፍዘፊያ ተቀምጠው ውሃ ያፈሱላቸው ነበር። ራሳቸውን ያስሩ ነበር። ሰውነታቸው ላይ ውሃ በማፍሰስ ሰውነታቸውን ያቀዘቅዙ ነበር። ሆኖም ትኩሳቱ በጣም ከባድ ስለሆነ ከለበሱት ብርድ ልብስ አልፎ ሰው ሲነካው ያቃጥል ነበር። ለዛም ነው አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ረሱል ዘንድ ሲገቡ ረሱል ጋቢያቸውን ለብሰው ነበር። አቡ ሰዒድ እጃቸውን የረሱል ጋቢ ላይ ሲያስቀምጡ በጣም ሞቆ ስለነበር ደንግጠው በጣም ትኩሳት አሉት። ኢነ መዕሸረ አልአንቢያእ ዩضاعف ለና አልበላእ ከማ ዩضاعف ለና አልአጅር። ረሱልም ሰለላሁ ዐለይሂ ወሰለም እኛ ነብያት ምንዳ እጥፍ እንደሚሆን ሁሉ መከራም ይበዛብናል። አብዱላህ ኢብኑ መስዑድ ረሱል ዘንድ ሲገቡ በጣም በህመም እየተሰቃዩ ሲያዩአቸው በእጃቸው ዳበሷቸው። ያ ረሱላላህ በጣም እየታመሙ እኮ ነው ሲሏቸው፣ ረሱልም አዎ እውነትህን ነው፣ እኔ የሁለት ሰው ህመም ነው የሚያመኝ ብለው መለሱላቸው። የሁለት ሰው አጅር አለዎት? ረሱልም አዎ አንድ ሙስሊም ማንኛውንም ፈተና በሽታ ይሁን ሌላ ነገር ሲደርስበት ከዛፍ ቅጠል እንደሚረግፍ ሁሉ ኃጢአቱም ይማርለታል ይረግፍለታል ብለው አሉት። የአላህ መልእክተኞች ከሁሉም ሰው በበለጠ ፈተናና በላ ይበዛባቸዋል። ምክንያቱም ፈተና ሲበዛባቸው ሶብር አድርገው የበለጠ ደረጃ ላይ ደረጃ እንዲጨምሩ ምንዳቸውም በይበልጥ እንዲበረከት ነው። እንዲሁም ለተከታዮቻቸው አርአያ እንዲሆኑ ነው። ማለትም አንድ ሰው በዚህች ህይወት ፈተና ሲያጋጥመው የነብያቶችን ሙሲባ እያስታወሰ ሶብር እንዲያደርግ ነው። በዚህ የምንረዳው ጥሩ ሰዎች ላይ ፈተና መብዛቱ የአላህ ውዴታ ምልክት መሆኑን ነው። በትዕግስቱ ምክንያት የሰራው ኃጢአት ይሻርለታል። ኃጢአት ከሌለው ደግሞ የሶብሩ ሰዋብ ይጻፍለታል። ለዚህም ንግግር የረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ መስካሪ ነው። መን ዩሪድላሁ ቢሂ ኸይረን ዩሲብ ሚንሁ። አላህ ኸይር የፈለገለትን ይፈትነዋል። ረሱላችን መሞታቸው እየተቃረበ ሲመጣ ህመሙም ስቃዩም በረታባቸው። የረሱልን ሰለላሁ ዐለይሂ ወሰለም ስቃይና ጭንቀት ልጃቸው ፋጢማ ስትመለከት ወይ አባቴ ብላ በጣም አዘነች። እሳቸውም ከዛሬ ጀምሮ በአባትሽ ምንም የሚደርስበት መከራ የለም። እሜቴ አይሻ የረሱልን ህመም እንዲህ ብለው ገልጸውታል። ረሱል ላይ ህመም እንደበረታ ማንም ላይ ሲበረታ አላየሁም። መቼም ነፍስ ከጀሰድ መለየቱ አይቀርም። ሰው ከአፈር እንደተፈጠረ ሁሉ ወደ አፈር መመለሱ የማይቀር ስለሆነ ረሱልም የመጨረሻ ቀናቸው ደረሰ። የረሱል ኻዲማቸው አነስ ኢብኑ ማሊክ እንዲህ ይላሉ። ሰኞ ማለዳ አቡበከር ሰሐበቶችን ሱብህ ሶላት እያሰገዷቸው ሳለ የረሱል ቤት መጋረጃ ተከፈተ። ረሱል ብቅ ብለው አዩአቸው። በሰሐበቶች ሁኔታ ተደስተው ፈገግ አሉ። አቡበከርም ረሱል እንዲያሰግዱ ወደ ኋላ አሉ። ሰሐበቶች በደስታ ደነገጡ። ረሱል ተሽሏቸው ይሆን የሚለው ጥያቄም በውስጥ ተፈጠረ። ረሱልም ሶላታቸውን እንዲቀጥሉ ምልክት ሰጧቸው። ረሱል ወደ ቤታቸው ተመለሱ፣ መጋረጃውንም ዘጉት። በዛን ቀን ሞቱ። ሱብሃንአላህ። ሰሐበቶች በዛን ጊዜ ምን አይነት ጭንቀት ላይ ነበሩ? ረሱልን ሲያያቸውስ ምን ያህል ልባቸው ረክቶ ነበር? የመጨረሻ እስትንፋሳቸው እንዴት ነበር የሚለውን አይሻ ረዲየላሁ ዐንሃ በዚህ መልኩ ገልጸውታል። አላህ ከሰጠኝ ኒዕማዎች አንዱ ረሱል ሰለላሁ ዐለይሂ ወሰለም በቤቴ መሞታቸው፣ ደረቴ ላይ ተጋድመው በኔ እቅፍ እያሉ መሞታቸው ነው። ረሱል አስደግፊያቸው ሳለ ወንድሜ አብዱራህማን ሲዋክ ይዞ ይገባል። ረሱል ሰለላሁ ዐለይሂ ወሰለም ሲዋኩን ሲመለከቱ እንደፈለጉት አውቄ ልውሰድሎት ብዬ ጠየቅኳቸው። ጭንቅላታቸውን ነቅነቅ አድርገው አዎንታቸውን በምልክት አሳዩኝ። ወስጄ ያቀበልኳቸው። ሲጠቀሙት ጠነከረባቸው። ላለስልስልዎት አልኳቸው። አሁንም ራሳቸውን ነቀነቁ። አለስልሼ ሰጠኋቸው። ተጠቀሙበት።
ካጠገባቸው በእቃ ውሃ ነበር። በሱ እጃቸውን ነክረው ፊታቸውን እያበሱ ላኢላሃ ኢላላህ ለሞት ሰከራት አለው፣ ህመም አለው፣ ያ አላህ የሰከራትን ህመም እንድቋቋመው አግዘኝ ብለው እጃቸውን ከፍ አድርገው እስኪሞቱ ድረስ ያ አላህ ከረፊቀል አዕላ ጋር አድርገኝ ብለው ይለምኑ ነበር። ረፊቀል አዕላ ማለት በአዕላ ዒልዩን ተሰብስበው የሚኖሩ ታላላቅ መላኢካዎች አሉ፣ እንደ ጅብሪል፣ ሚካኤል የመሳሰሉት። ከነሱ ጋር አድርገኝ አኑረኝ ማለታቸው ነው። ረሱላችን ሰለላሁ ዐለይሂ ወሰለም ለሷሐበቶቻቸው መካከል መኖራቸው ምን ያክል ጥቅም እንዳለው፣ በመሞታቸው ምን ያክል እንደሚጎዱ የሚለውን እንደዚህ ብለው ነገሯቸው። ከዋክብቶች በሰላም መኖራቸው ሰማይም በሰላም መኖሩን ያመለክታል። ምክንያቱም ከዋክብቶች የጠፉለት ሰማይም ትሰባበራለች። እንደ ኮከብ ሁሉ እኔም ከናንተ መሃል መኖሬ ከመካከላችሁ ፊትና ጦርነት እንዳይኖር ያደርጋል። ሷሐበቶቼ በኡመቴ መሃል መኖራቸው ደግሞ ዲን ተጠናክሮ እንዲቀጥል ያደርጋል። የረሱላችን ሰለላሁ ዐለይሂ ወሰለም ንግግራቸው፣ ድርጊታቸው፣ ልማዳቸው ሁሉም ለኛ ምክርና ትምህርት ሰጪ ነው። ግን ሊሞቱ ሲሉ በጠና በሽታ ላይ ሳሉ የተወሰኑ የተመረጡ ምክሮች ለግሰዋል። ከነዚህ ምክሮች መካከል አንሷሮችን አደራ ያሉበት ነው። ኢብኑ አባስ እንዳስተላለፉት ረሱላችን ሰለላሁ ዐለይሂ ወሰለም መጨረሻ በታመሙበት ህመም ካባ ነገር ለብሰው አንዱን ጫፍ ሁለተኛውን ጫፍ ላይ አድርገው አመዳማ ወደ ጥቁረት በሚያደላ ጨርቅ ጭንቅላታቸውን አስረው ወጡ። ሚንበር ላይ ቁጭ አሉ። ይህም ለመጨረሻ ጊዜ ሚንበር ላይ የተቀመጡበት ጊዜ ነበር። ከዛም እንዲህ አሉ። እናንተ ሰዎች ሆይ ሰዎች እየበዙ ይመጣሉ፣ አንሳሮች ደግሞ እየቀነሱ ይመጣሉ፣ ምግብ ላይ እንዳለው ጨው እስኪሆኑ ድረስ። በእነሱ ጉዳይ ላይ ሹመት የተሾመ ሰው ጥሩ አድራጊያቸውን ይቀበላቸዋል፣ አጥፊዎችን የሚሳሳቱትን ይቅር ይላቸዋል። በዚህ ወስያ አንሳሮች ምን ያህል ደረጃ እንዳላቸው እንረዳለን። አንሳሮች ማለት የመዲና ሰዎች ሲሆኑ ለሙሃጂሪኖች ቤታቸውን የከፈቱ ያላቸውን ያጋመሱ የረሱልን ሰለላሁ ዐለይሂ ወሰለም ዳዕዋ አቅፈው ነስር ያደረጉ ናቸው። እንዲሁም ከዚህ ወስያ የረሱል ታላቅነትን እንረዳለን። ረሱል የሰውን ውለታ አይረሱም። ከእርሳቸውም አልፈው ለኡመቱ አንሳሮችን አደራ ብለዋል። እንዲሁም አሊ ረዲየላሁ ዐንሁ እንዳስተላለፉት ረሱላችን ሰለላሁ ዐለይሂ ወሰለም መጨረሻ የተናገሩት ንግግር ሶላትንና ባሪያዎቻችሁን አደራ እላችኋለሁ። በረሱል ንግግር እንደምንረዳው ሶላትን ጊዜውን ጠብቆ በትክክል መስገድ በጣም አስፈላጊ መሆኑን፣ ይህን ያላደረገ ሙስሊም ብዙ ነገር እንደሚከስር እንረዳበታለን። ለደካሞችና ለባሪያዎች እንዴት ይጨነቁ እንደነበር እናውቃለን። የእነሱን ሐቅ መጠበቅ እንዳለብን እንዳንበድላቸውም አሳስበውናል። ረሱላችን ሰለላሁ ዐለይሂ ወሰለም ዑለሞች እንዳስቀመጡት ለ13 ቀን ታመው በሰኞ በረቢዑል አወል 12ኛ ቀን በ63 ዓመታቸው ሞቱ። ረሱላችን ሲሞቱ ገንዘብም ሆነ ባሪያ ትተው አልሞቱም። ሲሞቱ የነበራቸው ይጓጓዙባት የነበረች አንዲት ነጭ በቅሎ፣ የጦር መሳሪያና ሰደቃ የሰጡት መሬት ነበር። በዚህም የረሱላችን ሰለላሁ ዐለይሂ ወሰለም ሕይወት ተቋጨ። ወደ ዘላለማዊ ደስታ ተሻገሩ። ግን ለሷሐበቶች አዲስ ብዙ ፈተናዎች ያዘለ ምዕራፍ ተከፈተ። اللهم صل على محمد